ጤንነት አጣው አይሚ ከወይት አይታይሽሙይ ዳልኩሽ አብሮ መብላት አንጂ ምንድነው ዞሬ እባክሽ ቤቢ ነሽ ክፈቺ ምንድነው ጠርሙስ ይዛ ደግሞ ዞሬ በእናትሽ ቀስ በይ አንቺ እዚህ አታዋርጂኝ እንዴት አድርጎሻል ጠጪ ምግብ ሰራሽ ምግብ እሺ እንደዚህ ሆነ ነው የምትመጣው ታዲያ ምንድነው አንተ እዚህ ደፍ ብላለሁ አንተ እንደዚህ ሆነ ያን ደፍድፍሽ ምንድነው የምትይው አንቺ ዝም ብለሽ በቃ ቁጭ በይ ምግብ ሰራሽ ወይ ኧረ ዝም በያት በእናትሽ ምግብ ተዘጋጅቶልናል እንበላለን እንተኛለን እሺ እንዳትጨቃጨቂ ቸር ይመችሽ ጠጪ እራስሽ ዞር በይ ዶንት ታች ሄር ማነች ለምንድነው እኔ ጋር ሴት ይዘህ የምትመጣው እንዴ ምንድነው የምትይው አንቺ እንዳትነካኝ ራስሽ እንዳትነኪን ህግ ባለበት ሀገር ጭራሽ እንዳትነኪን ደከመሽ እንገባለን ቆይ ትወጣለች ጭራሽ በገዛ ቤቴ ከቻልሽ ውጪ ላይ እዚህ አይደል የምኖረው እኔ እና ሴት ይዘህ ትመጣ አይደል ይሄን ቤት የኔም ያንቺም ነው አይደለ ምግብ ስሪ ብለኸኝ አይደል እንዴ መጣው ብለኸኝ እንዴ ቦርሳዬን አስቀምጪልኝ እኔ የምልሽ ስነ ስርዓት አንሺ አላነሳም ታነሺ ዋድልሽ ምን ችግር አለው ሰው ሰባዊነት ጠፋበት ሰው ሰባዊነት ጠፍቶበታል በጣም ጥጋበኛ ነሽ ሰው በጣም የምታሳፍረው በጣም ነው እኔ ነኝ የማሳፍረው በጣም እንዴ ልጆቼ እዚህ ታረክሻቸው እሺ ውጣ አሁን ልጆቼ እንዴት አደረክሻቸው አልነገርኩሽማ ሁለት ልጅ አለኝ ሁለት ጥንቸል አለኝ የታረክሻቸው ልጆቼ ብሩኬ እያበሳጨኸኝ ነው እግዚአብሔርን ማን ነው ብሩኬ እሷ ፊት አታዋርጂኝ ፕሊዝ እባክሽን ነይ እንዳትነካኝ ስነ ስርዓት ይኖር ምትወጣ ከሆነ ውጣ ይዘሃት ምን አይነት ሰው ናት በእናታችሁ አታስንቀኝ ማለት ምን ማለት ነው ሲጀመር እዛው ቢነጋብን ይሻላል እየጠጣን አይደለ እየጠጣን ይነጋብናል እንጀፍራለን ልተዋት በልቤ ገብታለች ድንገት ጠጪ እስኪ በእናትሽ ፍቅሯ አስክሩ ደምዞኝ ነው ስሚ ብነው ኦ ማይ ጋድ ብሬድ አንበላም ዳቦ እሺ አንበላም ምግብ የሚባል አንበላም እዚህ ቤት ራስሽ ዳቦ አንቺ ሁሉ 50 ዳቦ ነው እንደምታቀርቢልኝ የነበረው በቃ አንቺ አይደብርሽም አንቺ እንዳይደብርሽ ብቻ አንበላለን የራስሽ ክፍል የለሽም አድርኗል ወደዛ ጋር አላት ክላስ በቃ ትግባ ወደዛው እኛ እዚህ እንሆናለን በቃ እዚሁ ከኔ ጋር አንጥፈሽ ትተኛለሽ አንጥፈሽ ትተኛለሽ ከኔ ጋር አንቺ በእናትሽ አትቅበጪ ቆይ አይዞሽ በሷ ፊት እንደዚህ አታርጊ ልጅቷ ምግቡን ትደፋዋለች የሰራች እንዴት ነው የሚያደርግሽ አንቺ ቆይ አይ ቀፋት ነይ ነይ ጠጪ እጥፍ አድርገኛለች እጥፍ አድርጋት ሂድና አባት ትበይኝ አንቺ ቆይ ልቀቀኝ ብሩኬ ልቀቀኝ እንደዚህ መንጨረጭራት ጉዴ ፈላ እንዴት ነኪው አልፈልግም ኖ አይሆንም እንዳትጣይ ቆይ ልቀቀኝ ኖ ብሩኬ ደግመሃለሁ ልቀቀኝ እያበሳጨኸኝ ነው አናትሽን ነው ምዘቀዝቀው በዚህ ረፊ እያሳመምከኝ ነው ልቀቀኝ እኮ ጠጪ እንዴት ነው ዝም በያት ምንድነው የምትይው ቆይ አንቺ አእምሮሽ አይሰራም ምን ላድርግ ተመችቶሻል እዚህ ቤት በቃ ነይ እሷን ይችላል ተመችቶሽ አትሆንም ሲጀመር አትሆንም አስወጣለን
ብሩኬ ብቻዬን ትዳይ መሄድ ሳያንስ ጭራሽ ቦርሳሽን ላቀብልሽ። ቆይ ጭራሽ ከሴት ጋር ትመጣለህ እንዴ? እስቲ በአንድ እግርሽ እስቲ ወፌ ቆመች እንዴ ልትወርቂ ነው? እንዳትቆሚ ወፌ ቆመች። እስቲ በአንድ እግር ችርስ ቆመች። እረፊ፣ እንደዚህ አትሁኚ። ቆፍጠን በይ እንጂ እንዳትነኪ ቦርሳዋን። በአንድ እግርሽ እስቲ እስቲ ወፌ ቆመች ወፌ ቆመች እንዴ እስቲ አይሚን እስቲ በአንድ አንቺ ለማን ብለሽ ነው የምትከፊው? ቆይ እንደዚህ ለማን ብለሽ ነው የምትከፊው የምትጨናነቂው? ምንም አላቅላትም። አንቺ ዝም በያት፣ ከእሷ ጋር እንዳትነካከኝ። ቤታችሁ ምንድን ነው? ቤት ምኖች ምኖች በጣም ይሸታል። ይሸታል። ቤት አሮባት ነው ምግብ። ምን ስትሰሪ ያረረብሽ ምግቡ? አይ አንቺ አትጨነቂ። ስንት ነው ግን የምትከፍላት? ኧረ እኔ አልከፍላትም። ወዳጄ ነች። በቃ ሲክስ አድርጊ፣ እንዳትናገሪያት እሺ? እኔ ሴት ልጅ ታዝም ማየት አልፈልግም። አንቺ እኮ ነሽ ታዲያ ለምን ትናገሪያታለሽ? አባ በአንተ እንድትመጣብኝ አልፈልግም። እንዳትናገሪያት። እኔ እሞታለሁ፣ እኔ እሞታለሁ። በቃ ገብተን እንተኛ። እኔ እሞታለሁ። ገብተን እንተኛ። እዚህ ጋር እንጥፈን ነው የምንተኛው። አስነሳት ፕሊስ፣ እባክህ አስነሳት። አንዴ ቆይ ምንድን ነበር ያልሽኝ? ስታንድ አፕ ዩ። ወይኔ ያለቀሰች። ነይ እስኪ ምንድን ነው? እንዳትነኪያት እሺ እንጂ ትሰሚኛለሽ? እኔ እንደዚህ ሆነ እንድትመጣ ነው እንደ እኔ እዚህ ሁለት ልጅ ሰጠሁሽ። ምንድን ነው የምትሆኚው? እሺ ነይ እሺ ነይ። በቃ ለዚህ ምግብ ነው አታኮርፊኝ። ነይ ነይ በቃ ውጪ እናድራለን። እዚህ እኔ አንቺ ያለሽን ብዬ ነበር የመጣሁት። ውጪ እናድራለን፣ ውጪ እናድራለን ነው የምልሽ። ቤትም አለ አይደል? ቤትም መሄድ ትችላለህ። ቤት እንሂድ በቃ። እኔ ጋር እኮ አለ ቤት። በቃ ተወኝ። ወይኔ መቼ ያዝኩሽ? በቃ ተወኝ ያለች እኮ ነው። ነይ ነይ። አንቺ ደግሞ ሆድሽ አይባባ፣ እበረቅስሻለሁ። አባባት በይ ሆድሽ ይባባና። ስሚኛ ቤቴ ልሂድ እኔ አሁን እንዲህ ሰክሬ መኪና ልንዳ። የራስህ ጉዳይ። እኔ አየሻ የራስ ጉዳይ። አንቺ እንደዛ ነው የምታስቢው? አዎ እንዳት እንዴት ልትጠብቂ ፈልገሽ ነበር? እኔ ጨናቀኝ። መንገድ ላይ ተገናኘን። እንዲሁ የቆየች ወዳጄ እኮ ናት። አልወጣም አለች እኮ አልወጣም አለች። ኦኬ አዎ ሚነጠፍ የሚለበስ አምጪልኝ። ልጆቼን ደግሞ እዚሁ ይሁኑ። ነይ ስነ ስርዓት ይኖር። የምታዘውን ሰው ወቅ። እሺ ራስሽ ስነ ስርዓት። ዝም ብሎ መነፋረቅ የሚለበስ ምናምን አትበለኝ። የራስ ጉዳይ። እንደውም አልጋ ላይ ነው የምንተኛው። እዛ ትቀናለች። እየቀናች ነው። ኧረ ትቀናለች። ቆንጆዬ እኮ ነሽ ነው የምትቀናብሽ። በጣም አባት አንቺ አትቅኝ በሰው። እኔ ምን አስቀናኝ እንዴ? ካልቀናሽ ቤቴ ድረስ እኮ ነው ሴት ይዘህ የመጣኸው። ካልቀናሽ አትንጨር። ነይ ያለው መተጂው ልቀቀኝ። ነይ በአንድ እግራችን ቆመን እሺ። ከፍ በአንድ እግር ልቀቀኝ። በአንድ እግርሽ ከፍ ማለታችን ልቀቀኝ እያልኩ ነው። ትችያለሽ። አቺ ልቀቀኝ። ኦ ማይ ጋድ ዶንት ታች። አላበዛችሁም እንዴ? ልጅ ዝም ብለሽ ነው እንዴ የምትሰናዘሪው እንዴ? አባቴና ኧረ ጎዳሽኝ፣ ገድላኛለች። ፖሊስ ጣቢያ ለፖሊስ እንውጣ በቃ። ከዚህ እኔ ላይ ልቀቀኝ። እንዴት ነው የሚያረጋት? ገብቼ ልተኛ። ልቀቀኝ። እስቲ ቆፍተን በይ በእናትሽ አንቺ። እስቲ ቆፍተን አንዴ እግዚአብሔርን ስነ ስርዓት ይኑር።